ሰላም ተመልካቾች ይሄን ጥያቄ አብረን እንስራ 3 the power of root 2 times 9 the power of root 8 over 27 the power of root 18 ኦኬ ሶ እንደዚህ አይነት ኤክስፖኔንሻል በሚገጥማችሁ ሰዓት ቤዞቹን ማመሳሰል በጣም ወሳኝነት አለው። እዚህ ጋር ቤዙ 3 ነው 9 27 ስለዚህ ሶስቱም የሶስት ብዜት ስለሆኑ በሶስት መግለጽ እንችላለን። 3 the power of 1 ነው ይሄኛው 3 the power of 2 ነው ይሄ ደግሞ 3 the power of 3 ማለት ነው። so 3 the power of 1 ራሱ ስለሆነ root 2 times 9 means 3 the power of 2 times radical 8 over 27 is 3 the power of 3 root 18 ይሆናል ማለት ነው። ኦኬ ቀጣዩ ደግሞ ከስኩዌር ሩት ውስጥ መውጣት የሚችሉትን እናወጣለን። 3 the power of radical 2 እንዳለ ነው times 3 the power of root 8 ማለት 4 times 2 ነው 4 ይወጣል 2 ሆኖ 2 ጊዜ 2 4 the power of root 2 ይሆናል ከውስጥ ይቀላል 2 ይሄኛውም ደግሞ 3 the power of 18 ማለት 9 ጊዜ 2 ነው 2 ከውስጥ ይቀላል 9 ሲወጣ 3 ነው 3 ጊዜ 3 9 root 2 ማለት ነው። ኦኬ ሶ ቤዞቹ ተመሳስለዋል 3 የጋራ እንወስድና the power of radical 2 plus 4 radical 2 minus እዚህ ጋር ስንት ከታች ያለው ማይነስ ነው ወደ ላይ ሲወጣ minus 9 radical 2 ይሆናል ማለት ነው። ሶ የመጨረሻ radical 3 the power of እዚህ ጋር አንድ አለ ከአራት ጋር 5 ከዛን ሲቀነስ 9 ሲቀነስ 4 radical 2 ይሆናል። ይሄንን ፖዚቲቭ እንዲሆን ወደ ታች ገልብጠን መጻፍ እንችላለን 1 over 3 the power of 4 radical 2 ብለንም ማስቀመጥ እንችላለን። ኦኬ ሌሎችም ቪዲዮዎች እንደዚህ አይነት እንዲደርሷችሁ ቤቱን ፎሎ ማድረግ ላይክ ሰብስክራይብ ማድረጋችሁ እንዳዘነጉ። ቴንክ ዩ